የኒውዮርክን ከተማ አስደናቂ ውበት በማታ በድሮን ተመልከቱ። ፀሐይ ብትጠልቅም ኒውዮርክ ከተማ ግን አትተኛም። ይልቁንም ሌላኛው ድብቅ ማንነቷን ገሃድ ይወጣል እንጂ። ውድ ተመልካቾቼ እናንተ በድሮን የተቀረጸውን የሚያምረውን የኒውዮርክ ከተማ እያያችሁ ደግሞ ስለ ኒውዮርክ አስገራሚ ሁኔታ ልንገራችሁ። ኒውዮርክ ለምን የማትተኛ ከተማ ተባለች? የዚህን ጥያቄ መልስ ከመመለሴ በፊት ግን እርሶን አንድ ጥያቄ ልጠይቆ። እንደ ኒውዮርክ ባለ እንቅስቃሴ የበዛበትና እረፍት አልባ ከተማ ውስጥ ቢኖሩ ደስ ይሉታል? ይህንን ጥያቄ ከመመለሱት በፊት ግን ለውሳኔ እንዲረዳዎት ዘንድ በቀጣይ የምነግሮት መረጃ በደንብ ልብ ብለው ይስሙኝ። በእርግጥ የዓለማችን የምርጦች ሁሉ ምርጥ በውበቷ ተወዳዳሪ የሌላት ከተማ ናት። ምስካሪዋም የምትመለከቱት በማታ በድሮን የተቀረጸው አስገራሚ ቪዲዮ ነው። አሁን ለምን ኒውዮርክ ከተማ የማተኛው ከተማ ተባለች የሚለውን ልመልስላችሁ። በዛውም እናንተ ሁካታ በበዛበት ኒውዮርክ ከተማ ውስጥ መኖር ትፈልጋላችሁ የሚለውን ጥያቄ መልሳችሁን ከምትሰሙት ታገኛላችሁ። እናም የምነግራችሁን ከሰማችሁ በኋላ ውሳኔያችሁን ኮሜንት ላይ የምታሳውቁኝ ይሆናል። እኔን ብትጠይቁኝ ግን ካለኝ መረጃ አንጻር ይቅርብኝ ባይ ነኝ። አደራ ኒውዮርክ በድሮን ላይ በምታዩት ቀልብ በሚማርከው ውበቷ አስምጣ እንዳታስቀራችሁ። ልብ ብላችሁ እስከ መጨረሻ ተከታተሉ። የኔም የኒውዮርክ የማንኖርበት ምክንያት በቪዲዮ መጨረሻ ላይ የማሳውቃችሁ ይሆናል። አንደኛ፣ ከተማዋ በሌሊት አትተኛም። በአብዛኛው የዓለማችን ከተሞች ከሌሊቱ 6 ሰዓት በኋላ ዝም ይላሉ። ትልቋ ምሳሌያችን ሀገራችን ኢትዮጵያ ናት። ነገር ግን በኒውዮርክ በ8፣ 9 ወይንም 10 ሰዓት በሌሊትም ታክሲዎች ይጓዛሉ። ምግብ ቤቶች ክፍት ናቸው። ሰዎች መንገድ ላይ ይንቀሳቀሳሉ። ይህን ብቻ ሰምተው አይወስኑ። ገና ያልነገርኩት ብዙ ነገር አለና። የኒውዮርክ ግርግርና የከተማ እንቅስቃሴ በዚህ ብቻ አያበቃም። ሁለተኛ፣ በማታና በሌሊት የሚንቀሳቀሱ ሰዎች። ብዙ ሰዎች ሲተኙ በሺዎች የሚቆጠሩ ሰራተኞች ስራቸውን ይጀምራሉ። የመንገድ ጽዳት፣ የግንባታ ስራ፣ የጭነት መኪናዎችና የከተማ ጥገና በአብዛኛው በማታና በሌሊት ይከናወናሉ። ይህ ታዲያ ምን ችግር አለው የሚሉ ከሆነ ለውሳኔ እንዲረዳዎት ቀጣዩን ሁኔታዎች ይስሙኝ። ሶስተኛ፣ የኒውዮርክ ሄሊኮፕተሮች። በማታ በሰማይ ላይ የሚታዩት ሄሊኮፕተሮች የፖሊስ፣ የዜና ተቋማት ወይንም የአደጋ ጊዜ አገልግሎት ሊሆኑ ይችላሉ። ይህም የከተማዋን የመኪና የሌሊት እንቅስቃሴ ባሻገር በሰማይ ላይ ጭምር እንዳለ የሚያሳይ ነው። እዚህ ጋር አንድ ነገር አስተውሉ። እንዳጋጣሚ ሆኖ ባልታወቀ ምክንያት እኛ ሀገር ሄሊኮፕተር ሲያልፍ የሚያሰማው ድምፅ እጅግ ከባድ ነው። ምናልባትም እርሶ ኒውዮርክ ከተማ ውስጥ ተኝቶ ቢሆን ከእንቅልፍ የመንቃት እድሎ ሰፊ ነው፣ ምንም እንኳን ሄሊኮፕተሩ የሥራ ምክንያት ቢኖረው። አራተኛ፣ የሌሊት ስፖርት። ሙቀቱ ሲቀንስ ብዙ ሰዎች በሃንድሰን ሪቨር ዳርቻ ወይንም በሴንትራል ፓርክ ዙሪያ በሌሊት ይሮጣሉ ወይንም በብስክሌት ይጓዛሉ። አምስተኛ፣ የባቡር ስራ አይቋረጥም። በኩለ ሌሊት ብዙ ሜትሮች መስመሮች ሰዎችን ማጓጓዝ ይቀጥላሉ። ስለዚህ ከተማ ለ24 ሰዓት በንቃት ትቆያለች። የኒውዮርክ ከተማ የማታ የድሮን ቆይታችን ይህንን ይመስላል። እጅግ አስገራሚ ውበት፣ ዓለም ላይ ካሉ ሀገራት በኑሮ ዘይቤዋ ለየት ያለች እንዲሁም ሌሊቷ ልክ እንደ ቀን እንቅስቃሴ የበዛበት መሆኑን አይተናል።
እኔ ኒውዮርክን የማልመርጥበት ዋነኛ ምክንያቴ ሌሊቷ እረፍት ስለሌለው ነው። በጣም እንቅስቃሴ የበዛበት ቦታ መኖር ብዙም አይደለም። እናንተስ እንደ ኒውዮርክ ባለ እረፍት አልባ ቦታ ኑሩ ብትባሉ መልሳችሁ ምንድነው? ኮሜንት ላይ አጋሩኝ። በቀጣይ የማንን ሀገር ልስራላችሁ? ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ቻናሉን ሰብስክራይብ አድርጉ።